ሰምታችኋል ክርክር ህዝብ አለበት እንጂ ህዝብ አይደለም ሀገር ማለትም ህዝብ ነው እኮ እንደዛ ከሆነ ግን ህዝብ ብቻውን ሀገር አይደለም ምን አይነት ህዝብ ነው አንድ ላይ የሆነ ህዝብ የጋራ ድንበር ያለው ህዝብ የጋራ መንግስት ያለው ህዝብ የጋራ ባህል ያለው ህዝብ እንደሱ ተሰብስቦ ብሔር ይባላል እና ያንን ብሔር ደግሞ ልጠቀም እፈልጋለሁ ብሔርተኝነት ባይዘው በጣም ችግር እንዳለበት ተደርጎ ሲወራ ሰማለው ችግር የለበትም ብሔርተኝነት ደግሞ ከአንድ ኤትኒክ ግሩፕም ያለፈ ነገር ሊሆን ይችላል የተለያዩ አይነት ብሔርተኝነቶች አሉ ኤትኒክ ናሽናሊዝም በእንግሊዘኛው ናሽናሊዝም ነው የሚለው ኤትኒክ ናሽናሊዝም ሌላኛው ካልቸራል ናሽናሊዝም ሲቪክ ናሽናሊዝም በተለይ እነኚህ ሶስቱ ናቸው የብሔርተኝነት ላይክ አይዲዮሎጂካል የሚባል አለ ፓን ናሽናሊዝም የሚባል ብዙ አይነቶች አሉ ግን እነኚህኛዎቹ ናቸው ዋናዎቹ ይቅርታ እንዴ እና እነኚህን ናሽናሊዝሞች እንመለከታለን ኢትዮጵያ ውስጥ ያለው ኤትኒክ ናሽናሊዝም የሚባለው ነው ካልቸራል ናሽናሊዝም ኤትኒክ ናሽናሊዝም በጣም ኢንተግሬትድ ናቸው ያው ኤትኒሲቲ እና ካልቸር አብረው ስለሚሄዱ ማለት ነው ባህልና ቋንቋ ያው ተያያዥነት ያላቸው ተጋማጅነት ያላቸው ነገሮች ስለሆኑ እና ፕሪሞርዲያሊዝም ላይ ነው ፎከስ ማድረግ የምፈልገው ከኦሮሞ ወንድሞቼም ጋር ከሌሎችም ጋር ስንነጋገር ብዙ ጊዜ ኦሮሞ ፕሪሞርዲያል አይደለም ወይ የሚል ጥያቄ አይ ቲንክ የወሎ መብረቅ የሚባል አንድ እዚህ ቲክታክ ላይ የምታውቁት ስለወሎ ጉዳይ የሚነጋገር አንድ ጓደኛ ያለ ባልንጀራይ እሱ ጋብዞኝ ሱሩም የተናገርኩት ነገር ላይ ስለ ፕሪሞርዲያሊዝም ምንድነው ያልኩት የኦሮሞ ፕሪሞርዲያሊዝም is not ይሄ ድርቅ ያለ የደም ጥራት ፕሪሞርዲያሊዝም አይደለም ነው ያልኩት አንዳንድ ሰዎች አይ ኦሮሞ ፕሪሞርዲያል አይደለም ማለት ነው የደም እንትን የለውም የደም ትስስር የለውም ወደ ኋላ ሊን የሚያደርግ ነው ያልከው ብለው የተናገሩአሉ that's not what I said is ፕሪሞርዲያሊዝሙ ዝም ብሎ እየደረቀ አይደለም the great debate የሚባል አለ I think England ውስጥ ማንቸስተር ውስጥ የተደረገ the great debate የሚባል ስለ ናሽናሊዝም ሲነጋገሩ ምን አይነት ናሽናሊዝም ነው ትክክለኛው ናሽናሊዝም እነኚህ ባይዘው የተነጋገሩት ሞደርኒስት ናሽናሊዝም የሚባሉትና ኤትኒክ ናሽናሊዝም መሃል የሚመርጡት ሞደርኒስቶች የሚሉት ምንድነው ናሽናሊዝም ዜግነት ወይም ብሔርተኝነት ራሱ የሚመጣው በሰለጠነው ዓለም ላይ ካለ ትስስር ከዘመናዊው ነገር ነው እንጂ ኖቨል ነው አዲስ ነው እንጂ ወደ ኋላ ተመልሶ የደም ማንነት ተቆጥሮ የሚመጣ ፕሪሞርዲያል አይደለም ናሽናሊዝም ብለው አርጊው የሚያደርጉ ናቸው ያው ፕሪሞርዲያሊስቶች ደግሞ የዛ ተቃራኒ የደም ማንነት የቤተሰብ ማንነት ጋር የተያያዘ ነው የሚሉ ናቸው I think ስማቸው አንቶኒ ስሚዝ እና ካነር የሚባሉ ሰዎች ናቸው በጣም እዚህ ላይ አርጊው ያደርጉ የነበሩት በፕሪሞርዲያሊዝም በኩል ምንድነው ይያሉ የነበረው ፕሪሞርዲያሊዝም የራሱ የሆኑ ኮምፖነንቶች አሉት አሁን ለምሳሌ በኦሮሞ የአንድ ሰው ስም ነው ኮሮሞ ነው ቦረና በሬንቱ የሚባሉ ልጆች አሉ ከዛ ፋሚሊው እየሰፋ አሁን መጫቱ ለማ ኢቱ ምናምን ያላችሁ እየወረዳችሁ እየሰፋ የሚሄድ ፋሚሊ ነው ግን ይሄ ፋሚሊ ከዛ ቤተሰብ ስለመጣ እያንዳንዱ ኦሮሞ የሚባለው ጄኔቲካሊ ኮኔክትድ ነው ማለትም ደግሞ አይደለም እና it's compose ያደረገ ነው አሁን ኦሮሞማ የሚባል ነገር በጣም እየተስተካከለ መጥቷል ቅርብ ጊዜ ብዙ ሰዎችንም ገብተን ካረምን ሌሎች ልጆችም እንደዚህ ካደረጉ በኋላ ኦሮሞማውን ዝም ብሎ እንደ መጥፎ ነገር ኦሮሞማ እንደ ሰይጣን መጣበብ ብሎ የሚያወሩ ሰዎች እየረገቡ ነው የሄዱት ኦሮሞማ ማለት ኦሮሞነት እንደሆነ ካወቁ በኋላ ማለት ነው በኦሮሞ ህዝብ ግን ኦሮሞማ ማለት ፖለቲካም አይደለም ሌላ የአክራሪነትም አይደለም አሻጥርም አይደለም ኦሮሞማ ማለት አንድ ሰው ኦሮሞነት ከላው ላይ ይንጸባረቃል ወይ ማለት ነው በቀላሉ ቋንቋውን ይወዳሉ የራሱን ያከብራሉ ፕራይድ አለ ወይ ፕራይድ ማለት እንትን ሌላውን መናቅ አይደለም ነው አንድ የትግራይ ተወላጅ ተጋሩ ወይም ደግሞ አንድ ወላይታ ተወላጅ የወላይታን ሰው ሳይ ይሄ ከኔ ያንሳል እኔ ከሱ በልጣለሁ ብሎ ማሰብ አይደለም ኩራት ማለት ኩራት ወይም ደግሞ ፕራይድ ማለት
በራሴ ነገር ላይ ኮራለሁ ማለት ነው። መብለጥ ወደ ላይ ከፍ ማለት ሳይሆን እኔ የራሴን ነገር